ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነፃነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ኦርቶዶክሳዊ ትምህርት የግል የሚባል ኢየሱስ የለም፣ የኔ የሚባል የለም። የሁላችን መድኃኒት ነው። አንተ የገባን ኢየሱስ ሌላው ገብቶት እዚህ ጽድቅ ውስጥ እንዲመጣ በፍቅር የመጋበዝ ሕይወት ነው። አብሮ የመዳን ሕይወት። መጋቤ ጥበባት ክቡራን የሀገረ ስብከቱ የየስራ ክፍል ኃላፊዎች፣ ክቡር ላይከ ወንጌል መምህር በኃይሉ፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የእግዚአብሔር ቤተሰቦች ኦርቶዶክሳውያን እንደምን አመሻችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጥቂት ደቂቃ ነው የምንቆየው በቃለ እግዚአብሔር። ያው የሰንበት ትምህርት ቤት በዓል በጣም ሰፊ ነው። ብዙ ዝግጅቶች አድርገው ለፍተው ደክመው ለእናንተ ማሳየት የሚፈልጉት እግዚአብሔርን ማስደሰት የሚፈልጉበት የልጆች ጉዳይ ነው። ግን ያው ወንጌል መቼም የሁሉ ዘውድና አክሊል ስለሆነ መቅረት ስለሌለበት ብቻ ነው ጥቂት ደቂቃ ከኔ ጋር የምንቆየው። ደግሞ እግዚአብሔር በዚህ ሰዓት አሁን በዚህ ሰዓት ደግሞ ቅድም በላይከ ወንጌል በኃይሉ በኩል ይነገረናል። አሁን ደግሞ በዚህ ሰዓት ምን ሊነግረን ፈልጓል? እግዚአብሔር በየሰከንዱ እኛን መመገብ የሚፈልግ አምላክ ነው። መጋቢያችን ነው፣ ፈጣሪያችን ነው እና መኖራችንን የሚፈልግ አምላክ ነው። ከዚህ አንፃር ምን ይነግረናል የሚለውን አንድ ሁለት ሶስት ሐሳቦች ብቻ ለማየት እንሞክራለን። በዚህ በሮሜ መልእክት ምዕራፍ 12 ቁጥር 2 ላይ ያለው ኃይለ ቃል መነሻችን ነው። ሐዋርያው ቅዱስ ጳውሎስ በሮም ላሉ ክርስቲያኖች እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው እና ከዚህ ሐሳብ ነው ሕያውና ቅዱስ መስዋዕት የሚል ያነሳ ነው። ስለ መስዋዕት ብዙ መናገር አንችልም ጊዜ ስለሌለን። በጣም ሰፊና ጥልቅ ትምህርት አለው። በተለይ በዚህ በብሉይ ኪዳን ዘመን ከ14 አይነት በላይ መስዋዕቶች ለእግዚአብሔር ይቀርቡ ነበር፣ ለመቅደሱ ይቀርቡ ነበር። እያንዳንዳቸው የተለያዩ ናቸው። የፈቃድ መስዋዕት አለ፣ የግዴታ መስዋዕት አለ፣ የሰርክ መስዋዕት፣ የነግ መስዋዕት፣ የዕለት መስዋዕት፣ የሰንበት መስዋዕት፣ የኃጢአት ማስተስሪያ መስዋዕት፣ የኢዮቤልዩ የበዓል መስዋዕት አለ። እያንዳንዳቸውን እስራኤል እንዲያቀርቡ ይገደዳሉ። በተለይ በዓመት 3 ጊዜ በእግዚአብሔር ፊት የግዴታ መስዋዕቶች ነበሯቸው። እነዚህ ግዴታ መስዋዕቶች የተለዩ ናቸው። እግዚአብሔር በሙሴ አማካኝነት በፊቴ ባዶ እጃችሁን አትታዩ የሚል አምላካዊ ትእዛዝ አቅርቦላቸዋል። ከዚህ የተነሳ ከእንስሳቶቻቸው መካከል መርጠው ለእግዚአብሔር የሚያቀርቧቸው አሉ እና የመስዋዕትን ጉዳይ ስንመለከት ጠቅለል አድርገን ስናይ በሁለት ይከፈላል። አንደኛው ሕያው መስዋዕት ነው። ሁለተኛው ግዑዝ መስዋዕት ነው። ግዑዝ መስዋዕት የሚባለው ዕጣኑ፣ ጧፉ፣ ዣንጥላው፣ ሻማው፣ ለቤተ ክርስቲያን የምናመጣው ገንዘብ፣ ይህ የምንመለከተው ሻማ፣ መቋሚያው፣ እነዚህ ነገሮች እግዚአብሔር ይጠቀምባቸዋል። ግን ግዑዛን መስዋዕቶች ናቸው። እናቀርባቸዋለን ለእግዚአብሔር፣ እኛ የምንጸድቅባቸው፣ እነሱ ለጽድቅ የማይበቁ ናቸው። መቼም መቋሚያ ለጽድቅ ይበቃል ብሎ የሚገምት ማንም ሰው የለም። እንገለገልበታለን፣ ወይ ይሰበራል ወይ አርጅቶ ይጣላል። በቤተ ክርስቲያንም ያለ ጥላ እናመጣለን፣ ጥላውን እንገለገልበታለን፣ አርጅቶ ይጣላል። እነዚህ ግዑዛን መስዋዕቶች ናቸው። ሻማውን እናበረዋለን፣ እኛ በእግዚአብሔር ፊት እንከብርበታለን። ሻማው ግን በርቶ ቀልጦ ይጠፋል። ለጽድቅ የሚበቃ ሻማ የለም። አሁን ሰዎችን ግን እግዚአብሔር ቅዱስ ጳውሎስ የሚለው ሕያው መስዋዕት እንዲሆኑ፣ የሚጸድቁ መስዋዕቶች እንዲሆኑ፣ በእግዚአብሔር ፊት የሚከብሩ መስዋዕቶች እንዲሆኑ፣ እንደ ባሪያ ሳይሆን እግዚአብሔርን እንደ ልጅ እንዲያገለግሉት ይፈልጋል አምላካችን እግዚአብሔር። ከዚህ የተነሳ ቅዱስ ጳውሎስ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። በተለይ ሐዋርያው የክርስትናን መሰረታዊ ትምህርት ጠቅልል አድርጎ ካብራራ በኋላ ሮሜ መልእክት ምዕራፍ 1 እስከ 11 ያለው 11ዱ ምዕራፎች እግዚአብሔር ለቤተ ክርስቲያን የሰጠውን መዳንና ጸጋ የሚያሳይ ነው። የሰው ልጅ በራሱ ድካምና ጥረት መጽደቅ እንዳልቻለ፣ ያለ እግዚአብሔር ሰው መሆን መዳን እንደማይችል፣ ያለ እግዚአብሔር ጸጋ በራሱ ጽድቅ ማምጣት እንደማይችል በሚገባ ካብራራ በኋላ ከምዕራፍ 12 ጀምሮ አንድ ክርስቲያን በመጀመሪያ ክርስቶስን እንዴት መቀበል እንዳለበት፣
ክርስቶስን ከተቀበለ በኋላ ከዚያ ደግሞ በእርሱ እንዴት መመላለስ እንዳለበት ተመልከቱ። ኦርቶዶክሳዊ መዳን ትምህርት እነዚህ ሁለት ነገሮችን ያቀፈ ነው። በወንጌል እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ይሄ ስለ ጋብቻ የተነገረ ብቻ ሳይሆን ስለ እምነትና ስለ ጸጋና በፍቅር ስለሚሰራ እምነት እነዚህን ሁለቱን አንድ ያደረገ እግዚአብሔር ነው። ኦርቶዶክሳዊ የጸጋም የመዳንም ትምህርት እነዚህ ሁለት ነገሮችን የሚጠቀልል ነው። የእግዚአብሔርን እንዲሁ ከእኛን ከመውደዱ የተነሳ ጠላቶቹ ሳለን ለእኛ የሰጠን መዳን እሱ ጸጋ ይባላል። ለእርሱ እኛ የምንሰጠው ምላሽ ደግሞ በፍቅር የሚሰራ እምነት ነው። እነዚህ ሁለት ነገሮች ይፈልጋሉ በኦርቶዶክሳዊ ትምህርት። ከዚህ የተነሳ እንዴት መመላለስ እንዳለብን በምዕራፍ 12 ጀምሮ ቅዱስ ጳውሎስ ያስረዳል። ምክሮቹ በጣም አጭርና በርህራሄ የተሞሉ ናቸው። የአዲስ ኪዳንን መንገድ በአስደናቂ ሁኔታ ነው የነገረን። አጭር ነው፣ በርህራሄ የተሞላ ነው። ርህራሄ ይፈልጋል ወንጌል። በፍቅር መጥራት መሳብ ይፈልጋል ወንጌል። ክርስቶስ በመስቀል ላይ ያሳየውን ታላቅ ርህራሄ ማሳየት ይፈልጋል ወንጌል። ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነፃነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ይህንን ታላቅ መንገድ ነው ቅዱስ ጳውሎስ ተከትሎ የሚያስተምረው። ኦርቶዶክሳውያን መምህራን ይህንን መንገድ መከተል ይኖርባቸዋል። ይህን መንገድ የማይከተሉ ከሆነ በፍርሃት ትውልድ ከማብረር ውጪ አትራፊዎች ሊሆን አይችሉም። መሳብ ነው። እግዚአብሔር በመስቀሉ የሰው ልጆችን ስቧል። ቅድም የሰማችሁት ትምህርት ይሄ ነው። ለወይኔ ያላደረኩለት ምን አለ የሚለው ሐሳብ የእግዚአብሔርን ጥልቅ ፍቅር የሚያሳይ ነው። ውለታውን አስታውሰን ፈቃዳችንን ሰጥተን እንደምንመለስ የሚጋብዘን ነው። ስለዚህ ምን አለ ቅዱስ ጳውሎስ? መዳንን ልናገኝ እንዴት እንደሚገባን ሲነግረን ከኛ የሚጠበቀውን አመጣ። በፍቅር የሚሰራ እምነት። ይህን እንድናመጣ ምን ማለት ነው? የእግዚአብሔር ጸጋ ኃላፊነትን ከነፃነት ጋር ያስማማ። ነፃነትን ብቻ ያጎናጸፈ አይደለም። ደግሞ ሰው ለእግዚአብሔር ካለው ታማኝነት የተነሳ ኃላፊነቱን ደግሞ ሊወጣ ይገባል። እግዚአብሔር የሰጠውን ጸጋ በኃላፊነት ማስተናገድ የኦርቶዶክሳዊ የመዳን ትምህርት ነው። ስለዚህ ምንድነው የሚለን ቅዱስ ጳውሎስ? ይህን ጠቅልል ባለ ሐሳቡ የሚነግረን እግዚአብሔርን በመምሰል በመጠንና በጨዋነት በጽድቅ መኖር። ክርስቲያኖች በዚህ መኖር አለባቸው። ስለዚህ ክርስትና 3 ግዴታዎች አሉት። 3 ሳላብራራን የማስቀምጣቸው። አንደኛ ለእግዚአብሔር ያለን ግዴታ አለ። ሰው ለእግዚአብሔር ያለው ግዴታ አለ። እግዚአብሔር ስለኛ ስላለው ፍቅር የምንመልሰው ምላሽ ይሄ መንፈሳዊ ግዴታ ይባላል። ሕዋሳቶቻችን በሙሉ ከእግዚአብሔር የተገኙ ናቸው። ማንም ሰው ማመልከቻ አስገብቶ አፍንጫዬን እዚህ ጋር አድርግልኝ፣ አይኔን ግን እዚህ ጋር አድርግልኝ ብሎ እንዲህ ባለ ማመልከቻ የተፈጠረ የለም። የፈጠረን እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ። ብዙ ወጣቶች ይመለከታሉ። አንድ ነገር አስባችኋል? እስቲ አይናችን ሁለቱ ከኋላ ቢሆን ያምራል? መልሱልኝ። ያምራል? አያምርም? እንደማያምር በምን አወቅን? እዚህ ጋር ተቀመጠ። እዚህ ጋር ስለተቀመጠ ያምራል። እዚህ ጋር ባይቀመጥ እንዴት አያምርም አለን? አያችሁ፣ ይሄ እግዚአብሔር በውስጣችን ያስቀመጠው የስጦታው ታላቅነት ነው። ለዚህ ነው ዳዊት ስለገባው ግሩምና ድንቅ ሆኜ ተፈጥሬአለሁና አንተን ለዘላለም አመሰግናለሁ አለ። አስደናቂ ነው። ስለዚህ እንዲህ ባለው ሁኔታ የፈጠረን አምላካችን እንደ ዛፍ ቅድም እንዳልኳችሁ እየተገለገልንባቸው ለጽድቅ እንደማይበቁ እንደዚህ ተራ ቁስ ያላደረገን እግዚአብሔር ስሙ የተመሰገነ ይሁን። ሰው ያደረገን እግዚአብሔር እንደ ሻማ ነደን የማንጠፋ እንደ መቋሚያ ዘመነው ተሰብረን እንደማንቀር ከብረን መኖር የምንችል ወርቃማ ፍጥረታት ስላደረገን እግዚአብሔር ለእርሱ የኛ ግዴታ አለ። ለእርሱ ወጣቶች ይሄ ግዴታ አለ ከኛ ለእግዚአብሔር። ሁለተኛው ለራሳችን ያለን ግዴታ አለ። ለእግዚአብሔር መመለስ ብቻ ሳይሆን ይሄ ለራሳችን የምንሰራው በጎ ስራ የሚያሰጠን አክሊል ሽልማት አለ፣ ዋጋ አለ። ይህን ታላቅ ነገር እንድናስብ ነው። ሶስተኛው ለባልንጀራችን ያለን ግዴታ ነው። ሰው ብቻውን ሊጸድቅ አይችልም በኦርቶዶክሳዊ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ስለ ወንድሙ መዳን የሚያስብ እርሱ ይድናል ብዬ እኔ አላምንም ይላል። ራስ ወዳድነት የለውም ክርስትና የለውም።
ለሌላ መኖር ነው። ስለዚህ እነዚህ ታላቅ ሐሳቦች ሶስቱን ጉዳዮች አሁን አምልኮ ማለት ይሄ ነው። ሰው ከእግዚአብሔር ጋር ያለው ግንኙነት፣ ሰው ከራሱ ጋር ያለው መስማማት፣ ሰው ከሌላው ባልንጀራው ጋር ያለው ህብረት ነው አምልኮተ እግዚአብሔር የሚባለው። እነዚህን ያላሟላ ሰው እግዚአብሔርን ያመልካል ሊባል አይችልም። እግዚአብሔርን ማምለክ ማለት መውደቅና መነሳት ብቻ አይደለም። ልቦቻችን ለእግዚአብሔር የተሰጡ መሆን ይገባቸዋል። ይሄ ለእግዚአብሔር ያለን ግዴታ ምንድነው ቢባል እርሱን መምሰል ነው ባጭሩ። እግዚአብሔርን መምሰል፣ ራስን ለእግዚአብሔር አሳልፈን መስጠት፣ ይሄ መልካምን መሰረት ለእግዚአብሔር መጣል ነው። አሁን ለእግዚአብሔር የሰጠናቸውን ነገሮች ተመልሰን አንወስዳቸውም። ተመልከቱ፣ ሻማውን አመጣ ነው፣ ተመልሰን ወደ ሱቅ አንወስደውም። አመጣ ነው፣ ገንዘባችን አመጣን፣ ተመልሰን ወደ ኪሳችን አንከትም። እኛስ መጣን፣ ተመልሰን ወደ ዓለም ኪስ ከገባን ምን ዋጋ አለው ወዳጆች? ምን ዋጋ አለው? ተመልሰን ዓለም የሚጠቀምብን ከሆነ ምን ዋጋ አለው? ከዚህ ጥላና ጧፍ ማነስ ማለት እኮ ነው። ማነስ ማለት ነው። አንድ ክርስቲያን ይሄን ነው በደንብ መረዳት ያለበት። ስለዚህ ምን ያለ ቅዱስ ጳውሎስ ተመልከቱ፣ እኛ የመታዘዝ የመጀመሪያው መሰረታችን ሰውነታችንን ለእግዚአብሔር መስጠት ነው። ለመስጠት አካል ለእርሱ መቅረብ አለበት። እያንዳንዱ ሕዋሳቶቻችን እግዚአብሔር የሚጠቀምባቸው መሆን አለባቸው። ለዚህ ነው ቅዱስ ጳውሎስ ምን ይላል? ራሱ ሐዋርያው በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 13 ላይ መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል፣ ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው ይላል። አካላችንን ይፈልገዋል እግዚአብሔር። አካላችንን የእርሱ እንዲሆን ይፈልገዋል። እና የሐዋርያው ምክር የተገለጠበት መንገድ ደግሞ የሚያሳዝን ነው። በሚያሳዝን ሁኔታ ነው የገለጠው። ወንድሞች ሆይ በማለት ታላቅ ሐዋርያ ነው፣ የከበረ ነው። ስልጣኑን በሌላ ስፍራ ነግሮናል። እግዚአብሔር በእኛ እንደሚማለክ እወቁ ብሎ በእግዚአብሔር ዘንድ ያለው ደረጃ የት እንደሆነ ነግሮናል። ግን ደግሞ የወደቅነውን እኛን፣ ትንንሾቹን እኛን፣ ምናምንቴ ነገር የሚያታልለን እኛን ወንድሞቼ ሆይ ብሎ ይጋብዘናል። አያችሁ፣ የሚገርም ነው። ይሄ ፍቅር መንገድ ለመሰላችሁ፣ ይሄ ፍቅር የመተሳሰብ ቃል እንዲህ ባለ የመተሳሰብ መንገድ የሚቀርብ ጥሪ በኃይል ወደ ልባችን ይገባል። የምንሰማው ቃል በኃይል ወደ ልባችን እንዲገባ እግዚአብሔር አምላካችን ይርዳን ወገኖቼ። አዎ ክርስቲያን ይሄንን ነው መጸለይ ያለበት፣ ይሄን ነው። ስለዚህ ወንድሞቼ ያለ ልመናን ይጠቀማል። ልመናን ስልጣን አለው የማዘዝ። በቤተ ክርስቲያን ትልቅ ስፍራ ያለው ሐዋርያ ነው። ነገር ግን እያዘዘን አይደለም፣ እየመከረን ነው፣ እየለመነን ነው። ጌታም የተጠቀመው ይሄን ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ይከፍትልኛል፣ እኔ ከሱ ጋር ራት እበላለሁ። አምላካችን ያለን ይሄን ነው፣ ይሄን ያለን። ስለዚህ ክርስቲያኖች የተጣለብን ግዴታ ምንድን ነው? ሁለት ነገሮች ልንገራችሁና ላብቃ። የተጣለብን ግዴታ ምንድን ነው? ሰውነታችንን ሕያው መስዋዕት አድርጎ ማቅረብ። በብሉይ ኪዳን ዘመን ከነበሩ መስዋዕቶች መካከል አንዱ የእንስሳት መስዋዕት ነው። የእንስሳት መስዋዕት በካህኑ እጅ ይቀርባል። ካህኑ እጁን በራሱ ላይ ከጫነበት በኋላ የእንስሳ መብቱ፣ ጥቅሙ፣ ስልጣኑ በጠቅላላ ይገፈፍና ለእግዚአብሔር ይሰጣል። ይሄ መስዋዕት እንዲህ ባለ መንገድ ሲቀርብ ሶስት ነገሮች አሉ በዚህ መሰዊያ፣ በዚህ አገልግሎት። አንደኛ ካህን ይፈልጋል፣ ሁለተኛ መስዋዕቱ አለ፣ ሶስተኛ መሰዊያው አለ። እኛ ግን ክርስቲያኖች እኛ መቅደስ ነን፣ እኛ ካህን ነን፣ እኛ መስዋዕት ነን። ኦርቶዶክሳውያን አንብሮተ እድ የተጫነባቸው ምስጢራት የሚፈጽሙ ካህናት አሉ። በኦርቶዶክሳዊ ትውፊት ግን አንብሮተ እድ የሌላቸው ካህናት ናቸው ምዕመናን። ለራሳቸው የካህን አንዱ አገልግሎቱ ጸሎት ነው፣ መባ ማቅረብ ነው፣ መስጠት ነው። ምዕመናን ይጸልያሉ፣ መቅደስ ናቸው። በሰውነታቸው ልባቸው መቅደስ ነው። ራሳቸውን ይሰውበታል ካህናት ሆነው። ስለዚህ ተመልከቱ፣ መቅደስም ነን፣ መስዋዕትም ነን፣ ካህንም ነን። እንዲህ ያለውን መንገድ እንጠቀም ነው ቅዱስ ጳውሎስ የሚጋብዘን። ስለዚህ ምንድነው ያለን? ሰውነታችሁን አለ ለእግዚአብሔር ራስን መሰዋት። ራስን ለእግዚአብሔር ራስን መሰዋት ማለት ክርስቲያኖች ምን እያለ ነው ቅዱስ ጳውሎስ? የእናንተ መስዋዕት የእንስሳ አይደለም፣ ሰውነታችሁ የእንስሳ አይደለም፣ እንደ ታረደ የሚቀር አይደለም፣ እንደ ተቃጠለ የሚቀር አይደለም፣ ካቀረባችሁት በኋላ በሕያውነት የሚኖር ነው። አስደናቂ ነገር ነው ይሄ። አስደናቂ ግብዣ ነው። አስደናቂ
ተመልከቱ። ሰውነትን ለእግዚአብሔር መስዋዕት ማድረግ ሰውነትን ለእግዚአብሔር መስዋዕት ማድረግ ማለት ወዳጆቼ ኃጢአትን መተው ብቻ ማለት አይደለም። በነፍስ እርሱን ማገልገል ነው። በነፍስ በመንፈስ እርሱን ማገልገል ነው። ለእግዚአብሔር መስዋዕት ሆኖ መቅረብ ማለት የእርሱ አገልጋይ መሆን ይሄ ነው። ሰንበት ትምህርት ቤት መቼም ቀደምም ተነግሯል። ዓመታትን ለማስቆጠር አይደለም በዓል የሚያከብረው ወዳጄ። በዓል የሚያከብረው በዓል የክርስቲያን በዓል ሕይወትም ነው። ሌሎችን ለሕይወት የሚጋብዝ ነው። ሌሎችን ለአገልግሎት የሚጋብዝ ነው። ሌሎችን ለዚህ ታላቅ ሕይወት የሚጠራ ነው። ወዳጆቼ በዚህ አደገኛ ዘመን ወጣቶች ወደ ቤተ ክርስቲያን ጥላ ስር ገብታችሁ የነፍስ አገልጋይ መሆን፣ በሰንበት ትምህርት ቤት ማገልገል፣ ወደ እግዚአብሔር መቅረብ ይህንን ነው። ሰውነታችሁን ስጡ ነው የሚለን። ስጡ። ይሄ ሕያው ነው መስዋዕቱ። መስዋዕቱ ሕያው ነው፣ ያልሞተ ማለት ነው። መስዋዕቱ ሆኖ የማይሞት ምን አለ? አንድ በግ እንደምታውቁት ተሰዋ ማለት ሞተ ማለት እኮ ነው። ምውት ነው። የብሉይ ኪዳን መስዋዕት አንዴ ከታረደ በኋላ መታረድ ብቻ አይደለም፣ ተረፉ ይቃጠላል በሰዓት መቃጠልም ይገጥመዋል። ከዚያ በኋላ የለም። እኛን ግን ያለን ምንድነው? ለእግዚአብሔር ከቀረባችሁ በኋላ ሕያዋን ናችሁ መስዋዕት ከሆናችሁ በኋላ። ክርስቲያን አካሉን ለመቃጠል ባይሰጥም ግን አንድ የሚቃጠልበት አለ። ይሄ የሚቃጠልበት እሳት ፍቅር ይባላል። እስቲ ፍቅር በሉ፣ በደንብ በሉ። አዎ በፍቅር መቃጠል፣ በእግዚአብሔር ፍቅር መቃጠል። አሁን ያነደደን የዓለም ፍቅር ነው። ያሸነፈን የዓለም ፍቅር ነው። ያሳዝናል። በሆሳዕና ከተማ ጉባኤ ተዘጋጅቶ የሆሳዕና ክርስቲያኖች እነዚህ ብቻ ናቸው ወይ ብትሉ አይደለም። ግን ምንድነው? የዓለም ፍቅር አሸነፈው። የዓለም ፍቅር አቃጠለው። ወደ እግዚአብሔር ቤት ከመምጣት ይልቅ የእግዚአብሔር መቅደስ ከመሆን ይልቅ የዓለም ፈቃድ ማስፈጸሚያ መሰዊያ ሆኗል። ብዙ ሰው አያችሁ። ከዚህ መላቀቅ ነው ወዳጆች። መማር ማለት ከዚህ መላቀቅ ነው። የሚቃጠለው በፍቅር ነው። እናንተ ትሰዋላችሁ ግን ሕያዋን ናችሁ። ልክ እንደ ዮሴፍ ማለት ነው። ወጣቶች ዮሴፍን ተመልከቱ። በጲጢፋራ ሚስት ፊት ቆመ። ወጣት ነው። ብዙ ወጣቶች ያለው ወጣት ነው። ገና ባዮሎጂካል ኢንተረስቱ ያልቀዘቀዘበት ፋይሬጅ ላይ ነው። ልክ በፋይሬጅ የሚሰማ አንተን የሚሰማ ስሜት ከተፈጥሮ የሚያስገድደው የሚሰማው ነው። ሴት ሲመለከት ሙቀት ተሰምቶት ለመውደቅ የተመቸ ዕድሜ ላይ ነው ያለው። እዚያ ጲጥፋራ ሚስት ቆመ። ከአንተ ጋር ልተኛ ወዳለሁ፣ ያውም ባለስልጣን ናት። አያችሁ፣ ያን ዮሴፍ ምን አለ? በእግዚአብሔር ፊት ኃጢአትን አላደርግም ብሎ ጃኬቱን ጥሎላት ወጣ። መሞት ማለት ነው። አያችሁ፣ ሕያውነቱን ገደለው። አልሞትም በስጋ ግን ውስጡ ያለውን ሙቀት ስለ እግዚአብሔር ፍቅር ገደለው። ክርስቲያን ማለት እንደዚህ ነው። እንደዚህ ነው ሕያው መስዋዕት ሆኖ የሚቀርብ። ይሄ ሕያው መስዋዕት ማለት በነፍስና በሕይወት ተመስጦ ማገልገል። ከዚያ ደግሞ መስዋዕቱ ቅዱስ መሆን አለበት። ቅዱስ፣ እስቲ ቅዱስ በሉ። አልሰማሁም። አዎ ቅዱስ። የብሉይ ኪዳኑ መስዋዕት አንጻራዊ ቅድስና ነበረው። ይታያል፣ ጥፍሩ ይታያል፣ ቀንዱ ይታያል፣ አካሉ ይታያል። ያቤልም ያቀለበው እንደዚህ ነው። እግዚአብሔር ንጹሕ ነው፣ ንጹሕ መስዋዕት ይወዳል ብሎ ከበጎቹ መካከል መርጦ ነው ያቀረበው አቤል። መጽሐፋችን ታዲያ ምን ይላል? እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለን። ወደ መስዋዕቱ ብቻ አይደለም፣ ወደ አቤልም ተመለከተ። እግዚአብሔር ችግረኛ የቆሎ ተማሪ አይደለም፣ ያገኘውን የሚቀበል ወዳጄ አይደለም። አሁን ብዙዎቻችን ለእግዚአብሔር የምናቀርበው በግድ የለሽነት ነው። እንዘምራለን፣ እንሰብካለን፣ እንቀድሳለን፣ እናስቀድሳለን፣ መባ እናመጣለን። ግን ስናመጣ ለትምክህት እናደርገዋለን። እኛ ካላደረግነው የጎደለበት ይመስለናል እግዚአብሔር። በግድ የለሽነት እንዲህ ያለውን መስዋዕት አይወድም እግዚአብሔር። አንጻራዊ ቅድስና ይፈልጋል። ክርስቲያኖች ቅዱስ መሆን፣ የእሱ የመንፈስ ቅዱስ ቤተ መቅደስ መሆን። እስቲ አንድ ሁለት ጥያቄዎች ጠይቂያችሁ ላብቃ ትምህርቴ። አንድ ሁለት ጥያቄዎች እና ድምጻችሁን ከፍ አድርጋችሁ ነው የምትመልሱልኝ። ስለት ተስላችሁ ጥላ ለቤተክርስቲያን ከሰጣችሁ በኋላ አንድ ቀን እንደው ቤተክርስቲያን መታችሁ ዝናብ ቢመጣ አባ መምሩ ባለፈው የሰጠሁት ጥላ አለ፣ ጥላ ከቤት ይዤ አልመጣሁም እና ዝናብ መጥቶብኛል ልጠቀምበትና ነገ መልሰዋለሁ ትላላችሁ? ትላላችሁ? ለምን? ለምን? መልስ የለም። አትሉም ግን መልስ የለም። ለማን ስለሰጠ ነው? ለእግዚአብሔር ከሰጠ ነው በኋላ እኛ ልንጠቀምበት ይገባል? አይገባም። ታዲያ ሰው እንዴት ራሱን ከጥላ ያሳንሳል?
እንዴት ለእግዚአብሔር ራሱን ከሰጠ በኋላ እንደገና ቆይ እግዚአብሔር የሚቀጥለው ጊዜ ደግሞ ራሴን ሰጣለሁ ብሎ ለሌላ መጠቀሚያ እንዴት ይሆናል? እንዴት ይሆናል? ክርስቲያን ሰጠነው ማንነታችንን። ማንነትን ከሰጠው በኋላ ወዳጄ ሌላ ሊነጥቀው አይገባም። አካልህን እሱ ሊጠቀምበት ይፈልጋል። ማደሪያው ማድረግ ይፈልጋል። የተቀደሰ ሰውነት ጥሩ። አንድም ነገር ልጨምርላችሁ። ለምሳሌ እንግድነት ሰው ቤት ተጠርታችሁ ባልታጠበ ትሪ እንጀራ ቢያቀርብላችሁ ትበላላችሁ? ኧረ መልሱ። በመዳን መናገር ትችላላችሁ አይደል? ታዲያ መልሱ። ካልሆነ በምልክት እናደርገዋለን። ትበላላችሁ ባልታጠበ ትሪ ቢቀርብ? ለምን? እንዴት ቢንቀኝ ነው አይደል የምንለው? እንዴት ቢንቀኝ ነው ባልታጠበ ትሪ የሚሰጠኝ? አያችሁ። ታዲያ እግዚአብሔርስ ወዳጆቼ፣ እግዚአብሔርስ የምናቀርብልን መስዋዕት፣ ሰንበት ተማሪዎች፣ ምዕመናን፣ ካህናት ሁላችን ራሳችንን መጠየቅ አለብን። ለእግዚአብሔር የምናቀርብልን መስዋዕት የታጠበ ትሪ ነው ወይ? ልባችን ታጥቧል ወይ? እግዚአብሔር ይፈልጋል። ይሄን ታላቅ ሐሳብ ታዲያ ቅዱስ ጳውሎስ ምን አለ? በእግዚአብሔር ርኅራኄ ለምናችኋለሁ አለ። በማን ርኅራኄ? እዚህ መግባታችን በርኅራኄው ነው። አቤቱ በምሕረትህ ብዛት ወደ ቤትህ እገባለሁ ይላል። አሁን ሰንበት ተማሪዎች እንግዲህ ማታ ስለሆነ በደንብ አላያችሁም። ሴቶቹ አላያችሁም በደንብ። አንዷ ቆንጆ የምትባል ትኖራለች፣ አስቀያሚ የምትባል ትኖራለች። አፍንጫ ጎራዳ አለ፣ ጸጉረ ከርዳዳ አለ፣ ጸጉረ ሉጫ አለ፣ ረጅም አለ፣ አጭር አለ። አሁን እግዚአብሔር ይሄን አይቷል። አገልግሎት ሲጠራችሁ አይቷል። አይገርማችሁም? ኬክ ቤት ለመቀጠር ግን ይሄ ይታያል። ታውቃላችሁ? ኬክ ቤት መስተንግዶ ይሄ ይታያል። የሚገርም ነው። 1000 ብር ለማይሞላ ደሞዝ ገበያ ትስባለች ወይ ይባላል። እንዴት ያለ አምላክ ነው አምላካችን! ስሙ ለዘላለም የተመሰገነ ይሁን። ማንነታችንን ሳይጠየፍ የሚገለገልብን አምላክ ማለት ነው። አያችሁ። ስለዚህ ወዳጆቼ እንዲህ ያለ የፍቅር አምላክ አለን። ይሄ አቤቱ በምሕረት ብዛት ወደ ቤት እገባለሁ ለአገልግሎቱ ምንም ይሄ ትልቁ ርኅራኄው ነው። ግን ዋናው ርኅራኄ ቅዱስ ጳውሎስ የጠየቀን በመስቀል ላይ በተገለጠው ርኅራኄ ነው። መስቀል ላይ አምላካችን የጋበዘን እንድናገለግለው ነው። አዲስ ሰውነት አበጅተን አሮጌ ማንነትን ጥለን ሕያው መስዋዕቶች ሆነን ለእግዚአብሔር እንድንቀርብለት ነው። በሰማነው ቃል የእሱ ቤተ መቅደሶች ሆነን ራሳችንን ለእሱ ሰጥተን እርሱ እንዲገለገልብን በጎና መልካም ፈቃድ ይሆንልን። ለ50ኛው ዓመት ያደርሳችሁ። እግዚአብሔር ይስጥልን።